አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ሆይ? እኔ አልሐምዱሊላህ ሰላም ነኝ። አላህ ባላችሁበት ሰላም ያድርጋችሁ። በአገር ቤትም በሰው ሀገርም ያላችሁ አላህ ይጠብቃችሁ ይጠብቀን እላለሁኝ። እህቶቼ ወንድሞቼ ማለት ነው። ለሸዋዬ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። እንኳን በሰላም መጣችሁ። ነባሮቹም እንኳን ደህና መጣችሁ ተቀላቀላችሁ ወደኛ። አበረታቱን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እህቶቼ ላይክ አድርጉልኝ። ላይክ የለኝም ቪዲዮ ላይ ላይክ እያደረጋችሁ ተባበሩኝ እህት ወንድሞቼ። ኢንሻአላህ አላህ ያግዛችሁ። አላህ ኸይር ጀዛችሁን ይክፈላችሁ። ሰብስክራይብ ሰውን የሚያረጋችሁኝ ከወደፊቱም ደግሞ ኢንሻአላህ ተባብራችሁኝ እንደምታሳድጉኝና 1000 እንደምታስገቡኝ እተማመንባችኋለሁ ከአላህ በታች እና እህቶቼ አበረታቱኝ። ሼር እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። ይሄን ቪዲዮ የምትሰሙ ሁሉ ተባበሩኝ። 1000 ያስገቡኝ። ሰብስክራይብ እያሳደጋችሁ ነው። ጨምሩ ኢንሻአላህ አላህ ይጨምርላችሁ። ስራ የሚያጣችሁ እህት ወንድሞቼ አላህ ስራ ይስጣችሁ፣ ባላችሁበት ይጠብቃችሁ፣ ጤና ይስጣችሁ። እንዲሁም ካሁን በኋላ የስራ ግሩፕ ከፍታለሁኝ። የስራ ግሩፕ ስራ ሲመጣ እዛ ላይ ለቅላችኋለሁ። እኔ ዩቲዩብም ላይ ግቡና ዩቲዩብ ላይ ለቅቄ ዩቲዩብም ላይ ገብታችሁ ስለማታውልኝ እንደዚህ ረጃጅም ቪዲዮ ከምሰራ ግሩፕ አስሬ እዛ ግሩፕ ላይ ለቅላችኋለሁ። ኢንሻአላህ ስራ ሲመጣ የራሴ የሆነ ግሩፕ አስራለሁኝ እና እኔም ስራ ስለማስገባ ካሁን በፊትም ቪዲዮ ላይ የተናገርኩ ነው። በውስጥ እየገባችሁ ዋትስአፕ ላይ አናግሩኝ። እኔ ለጊዜው አረብ ሲደውል ፊት ለፊት ያለውን ነው እንጂ ማስገባው እንደገና አልፈልግም፣ ሩቅ ቦታ ያለውን ማለት ነው። ግን ድምጽ ብታስቀምጡልኝ አየዋለሁኝ። እንዲሁም ኢንሻአላህ ደግሞ ዛሬ አዲስ ነገር ይዤላችሁ መጥቻለሁኝ። ለእናንተ ይጠቅማል ብዬ ያሰብኩትን የጠለብያ ነው። የሁለት ሰው ልብስ ነው። ይሄ ልብስ ሁለት ሰው የጠለበኝ ወደ ሀገር የሚላክ ልብስ ነው። ለቤተሰብ ለዘመድ ለእህት የገዙ ነው። እንግዲህ ወደ ሀገር እቃ መላክ የምትፈልጉ እህት ወንድሞቼ ካላችሁ ቤተሰብ ማስደሰት ቤተሰብን ደግሞ ሰርፕራይዝ ማድረግ የምትፈልጉ አናግሩኝ፣ አደርስላችኋለሁ በታማኝነት። እንዲሁም ጀዋል የተለያዩ እቃ አሁን የተጠለብኩት እንግዲህ ያው አሳያችኋለሁ። ሁላችሁም አገር ቤት እቃ መላክ የምትፈልጉ ከዛም ማስመጣት የምትፈልጉ በታማኝነት እናመጣላችኋለን። ከቤተሰቦቻችሁ ጋር ከዘመዶቻችሁ ጋር ይዘንላችሁ እንመጣለን። ወደዛ መላክ የምትፈልጉ ካላችሁ በዋትስአፕ አናግሩን፣ እልክላችኋለሁ በታማኝነት። ሁሉም ሀገር እልካለሁ። የቤት እቃ ሙሉ የቤት እቃ፣ አልባሳቶች፣ ለልጆቻችሁ አይባድ፣ ጀዋል፣ ልብስ መላክ የምትፈልጉ ካላችሁ እንግዲህ ማናገር ትችላላችሁ። እኔን በቴሌግራምም በኢሞም በሁሉም ታገኙኛላችሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይኸውላችሁ ይሄ ቡኩር ነው። ቡኩር የሶማሌ ቡኩር የማያውቅ የለም፣ መስከቲ ይባላል። ይሄንን ቡኩር የማታውቁ ልጆች የላችሁም እላለሁኝ። ብዙ ልጆች ተጠልቡኛላችሁ በውስጥ መቼም እስካሁን ኮሜንት ላይ የተናገራችሁ ልጆች የላችሁም እንጂ ይሄ ቡኩር የጀረባችሁ ልጆች ቡኩሩንና ሸስሙ የፊት ክሬም ካሁን በፊት የሰራሁላችሁም በጣም ነው የሚያመሰግኑት ልጆቹ። ይሄ ቡኩር እንግዲህ የማታውቁ ልጆች የላችሁም፣ ይታያል ብዬ ነው የማስበው። ይሄ ቡኩር ሁለቱ የተያያዘ ነው። ይሄ ቢፈታ ይሄ ሁለት ነው። ይሄንን እንደዛ አድርጋችሁ ለቤተሰብ መላክ የምትፈልጉ ወላይ ለብዙ ጊዜ ይበቃል ማለት ነው። እኔ ካሁን በፊት ከሌላኛው ቡኩር ጋር ደባልቄ ሰባብሬው ልክ ያለሁኝ። ይሄንን ቡኩር መላክ የምትፈልጉ እህቶቻችን ለቤተሰብ ዱዓ የምትፈልጉ በጣም ይሸታል። ማሻላ ተባርከላ ነው ሽታው። እንግዲህ ይሄንን አራቱን ነው የጠለበችኝ። ይሄ ለሀገር ቤት ነው። በታማኝነት እናደርስላቸዋለን። ይሄን
ለቤተሰብ ማዘዝ የምትፈልጉ እንግዲህ ይሄ ሁለቱ ብቻ ራሱ ብዙ ጊዜ ይበቃል። ለብዙ ጊዜ ነው የሚበቃውና እንደዚህ ይሄንን ልልክላት ነው። ሌላው ደግሞ እንደዚህ አይነት ልብስ ነዶ ነው። ጠረሃ አለው፣ ጠረሃ የሌለውም አለ። ይሄ እንደዚህ አይነት ልብስ የአረቦቹ ልብስ ነው በነገራችን ላይ ግን ወደ ሀገር ካሁን በፊት ለልጆቹ ልክ ያለሁኝ በግሩፕ እያዘዙኝ እንደዚህ ጠረሃ አለው። ይሄው ከውስጥ እንደሚታያችሁ ይታያችኋል። ይሄ ጠረሃ አለው። ይሄ እንግዲህ 15 ፍሬ ነው። የሁለት ሰው ነው። እንግዲህ ለቤተሰቦቿ ሞላ ለቤተሰቦቿ ነው የገዛቸው ልጅቱ። እንደምታዩት ይሄ ጠረሃ የለውም። እንደዚህ አድርጌ ላሳያችሁ። ይሄ እንደዚህ ነዶ ነው። በጣም በቅናሽ ዋጋ ዲስካውንት ነው። ማዘዝ የምትፈልጉ ለቤተሰቦቻችሁ ይሄንን እንግዲህ ይሄንን ልብስ ሀገራችን ላይ ምን ያህል ውድ እንደሆነ ታውቃላችሁ። ነዶ ልብስ ነው ተፈላጊ ሀገራችን ላይ። እንደዚህ በተለያየ ከረን አንቺ በሚያምርሽ ከረን ደስ ባለሽ ከረን አድርጊልን ብለው ጠረሃው እንደዚህ እንደምታዩት ነው። ጠረሃ አለው። የተለያየ ከረን ነው ያለው። እንደዚህ ይሄ ጠረሃ የለውም። ደባልቅልኝ ብላ ነው ለእህቶቿ ለአክስቶቿ ነው። ይሄው ይሄ ጠረሃ የለውም። ጠረሃ ያለው አለ፣ ጠረሃ የሌለው አለ። ይሄም ጠረሃ አለው። ይሄ ጠረሃ አለው። ይሄው ጠረሃ አለው። እንግዲህ ይሄንን ልብስ ማለት ነው ለቤተሰብ ማስደሰት የምትፈልጉ እህቶቼ ካላችሁ ለእናታችሁ ለእህታችሁ እንደዚህ አይነት የሚያማምሩ ነዶ ልብስ ከክሪም ጋር ጠረሃ በአረቦቹ ነው፣ በእኛ ሀገር ክሪም ነው የሚባለው። እንግዲህ ይሄውላችሁ ማሻአላ ተባረከላ ነው። ይሄንን ነገር ማዘዝ የምትፈልጉ ካላችሁ እህቶቼ እንደዚች እንደ ልጅ ይሄ ጠረሃ የለውም። ዋው በጣም ነው የሚያምረው። እውነቴን ነው የምላችሁ። እኔም ካሁን በፊት ልክ ያለው ለቤተሰቦቼ ወደ 5 አባ ነው እንደዚህ ልክ ያለሁኝ። በጣም ነው የሚያምረው አሉ ሲያሰፉ ማለት ነው። እንግዲህ እናንተም ማሰፋት ትችላላችሁ። የተሰፋም አለላችሁ። አይ ከዚህ ገብተን ከምናሰፋ የምትሉ ልጆች ካላችሁ የተሰፋም አለ። ዋጋውም እንደዛው የተለያየ ነው። ግን አሁን እንዳያመልጣችሁ ዲስካውንት ነው፣ ማዘዝ ትችላላችሁ። ዲስካውንት ካለቀ ትንሽ ወደድ ይላል። ክሪም ስላለው ወደድ ይላል። እንደዚህ ሹፉ እንዴት እንደሚያምር ያበናት ማሻአላ ነው። እንግዲህ ስንት አይነት ከረን ነው ያመጣሁላት። እንደዚህ ጉፋን ይዞኛል ይቅርታ። እንደዚህ ሹፉ እንዴት እንደሚያምር ማሻአላ። ይሄንን እንግዲህ የአንድ ሰው ጠለብያ ነው። እንደዚህ የተለያየ ልብስ ማዘዝ የምትፈልጉ እህቶች ካላችሁ ለእናት ሙፋጃአ መላክ የምትፈልጉ በውስጥ አናግሩኝ፣ አደርስላችኋለሁ በታማኝነት። ቁጥር 05975814546 ብላችሁ በዋትስአፕ አናግሩኝ። እንዲሁም በቴሌግራም በኢሞ በቀጥታ አገኛለሁኝ። ብዙ ጊዜ እንግዲህ ይሄ የስራ ስልክ ማታ ማታ በመኝታ ሰዓት ላላነሳ እችላለሁኝ ቀጥታ። ከዛ በኋላ ሁልጊዜም ክፍት ነው፣ መደወል ትችላላችሁ፣ ማናገር ትችላላችሁ። አበረታቱን። እንደዚህ ደህና ደህና ነገር ስለቅ እንዲደርሳችሁ ለእህቶቻችን ለወንድሞቻችን ወደ ሀገር ዕቃ የሚፈልግ ካለም አይታወቅም፣ ተባበሩን። እንደዚህ አይነት ዕቃ ወደ ሀገር መላክ የሚፈልግ ብዙ እህት ወንድሞቻችን አሉ። ሼር እያደረጋችሁ ለሁሉም አድርሱልኝ። ይሄ እንግዲህ ያው እንደምታዩ ነው አሳየኋችሁ። ሌላም ደግሞ ልብሶች መላክ ከፈለጋችሁ ሺቲ እንዲሁም የሀገራችን ጉፍታ አለ አይደለ? እንደዚህ አይነት ሳይሆን ጉፍታው ብቻ ብዙ ጊዜ የሚጠርቡት ለሀገር ጉፍታ ነው። እንዲሁም ሺፎን ደግሞ አስገብቻለሁኝ። ከሀገር የመጣ ሺፎን የምትፈልጉ ልጆች ካላችሁ አዲስ ሺፎን ገብቶላችኋል። የዱባይ አባያ
ገብቶላችኋል። ማናገር እናንተ የምጠበቅባችሁ ማናገር ብቻ ነው። ኢንሻአላህ በሌላ ቪዲዮ እንገናኛለን። ሼር አድርጉልኝ።